ውድ ደንበኞቻችን በማህበረሰባችን ውስጥ ቢግ ቢዩቲፉል ታክስ ቢል ተብሎ ስለሚጠራውና ሁሉም ሰው ከፍተኛ የታክስ ተመላሽ ወይም ሪፈንድ እንደሚያገኝ የሚወሩ የተሳሳቱ መረጃዎች አሉ። ይህ በፍጹም እውነት አይደለም። እባክዎን በዚህ የተሳሳተ መረጃ እንዳይታለሉ። አንዳንድ ታማኝ ያልሆኑ የታክስ ባለሙያዎች የተሳሳቱ መረጃዎችን በመሙላት ለማይገባቸው የጥቅማ ጥቅም ክሬዲቶች በማመልከት ወይም የታክስ ሰነዶችን በማጭበርበር ከፍተኛ ተመላሽ እንደሚያስገኙ ቃል ይገባሉ። ይህ የታክስ ማጭበርበር ወይንም ታክስ ፍራውድ ነው። የገቢዎች አገልግሎት ወይም IRS እነዚህን ሰነዶች በጥንቃቄ የሚመረምር ሲሆን የሚያስከትለው መዘዝም በጣም ከባድ ነው። በስሙ ለሚቀርበው ማንኛውም ሰነድ በሕግ ተጠያቂው ሰነዱን የሞላው ባለሙያ ሳይሆን እርስዎ ራስዎ ኖት። የታክስ ማጭበርበር የሚከተሉትን ችግሮች ሊያስከትል ይችላል። በIRS ምርመራ መደረግ፣ እንዲሁም የተመላሽ ገንዘቡን በቅጣትና በወለድ መመለስ፣ ከባድ የገንዘብ ቅጣትና የሕግ መዘዞች፣ በከባድ ሁኔታዎች የወንጀል ክስ፣ የግሪን ካርድ ወይም የዜግነት ማመልከቻ መከልከልን ጨምሮ ከባድ የኢሚግሬሽን ችግሮች። የስደተኛው ማህበረሰብ ጥንቃቄ ማድረግ በሚገባው በዚህ ወቅት አላስፈላጊ ለሆነ የመንግስት ክትትል ላለመጋለጥ እባክዎን ራስዎን፣ ቤተሰቡንና የወደፊት ህይወቶን ይጠብቁ። በከፍተኛ ተመላሽ የሐሰት ተስፋዎች አይታለሉ። እኛ በጊዮን ፋይናንሻል የታክስ ሰነዶችን በታማኝነት በህጋዊ መንገድና የIRS ደንቦችን ሙሉ ለሙሉ በሚያከብር መልኩ እንሞላለን። እኛ ቅድሚያ የምንሰጠው ተግባር እርሱን መጠበቅ እንጂ ለጊዜያዊ ጥቅም ሲባል የወደፊት ህይወቶን አደጋ ላይ መጣል አይደለም። ስለ ጥቅማ ጥቅም ክሬዲቶች ወይም የታክስ ጥቅሞች ብቁ መሆኑ ላይ ጥያቄ ካሉት የትም ቦታ ሰነድ ከመሙላቱ በፊት በቀጥታ እኛን ያነጋግሩን። መረጃ ይኑሮት፣ ህግን ያክብሩ፣ የወደፊት ህይወቶን ይጠብቁ። ጊዮን ፋይናንሻልን ትክክለኛና ቀዳሚ ምርጫዎት ያድርጉ።